አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እና ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ የሆናችሁም ላይክ፣ ሼር፣ ሰብስክራይብ ማለትም ላይክ፣ ሼር በማድረግ አበረታቱኝ እና ቆይ ዩቲዩብ የምትሰሩ ሰዎች ማለት ነው እንዴት አርግታችሁ ነው ካሜራ በፊታችሁ ደቅናችሁ ያ ሁሉ 10 ምናምን ደቂቃ እያወራችሁ? እኔ በጣም ይገርመኛል። ምክንያቱም አሁን እኔ ዩቲዩብን ከከፈትኩት ሳምንት ሆኗል፣ ግን አንድም ቀን ቪዲዮ ለመቅረጽ አስባለሁ፣ እፈራለሁ፣ አስባለሁ። አሁንማ መቅረጽ አለብኝ ብዬ ካሜራ ፊቴ ላይ ደቅናለሁ እና እያወራው እያለ ስልክ ተደወለብኝና እንትኑን ድምጹን እንትን ሪከርድ እያረኩላችሁ ቆርጬው ሄድኩኝ እና አዎ ካሜራ ደቅናለሁ፣ እፈራለሁ፣ እተወዋለሁ። በቃ ሌላ ጊዜ ቀርጻለሁ እላለሁ። ካሜራ ፊቴ ላይ ደቅኖ ማውራት ራሱ ከባድ ነገር ሆነብኝ። በጣም ያስፈራል። ብዙ ሰዎችን ዩቲዩብ ላይ እከታተላለሁ። ከዛ ምን እላለሁ፣ ይሄን ሁላ ወሬ እንዴት በ10 ደቂቃ በ11 ደቂቃ በ10 ምናምን ደቂቃ ጨረሱት? እንዴት ነው በአጭር ጊዜ ጨረሱት ይላሉ። ለካ አንድ ሰው ገብቶ ሲያወራ ጊዜው ራሱ አይሄድም፣ ደቂቃው ራሱ አይሄድም። በጣም ከባድ ነው። ስለዚህ ምን ልላችሁ ፈልጌ ነው፣ በጣም ያስፈራል፣ በጣም ይከብዳል። እኔ ብቻ ነኝ ወይስ ሁሉም ዩቲዩብ ሲጀምር ቀረጻት ሲጀምር ሁሉም እንደዚህ ያስፈራዋል ነው? እና አሁን ወደ ወሬያችን ስንገባ አሁን ይሄ ልጅ ቪዲዮ ላይ ያያችሁት ልጅ ማለት ነው እንትን ነው ስደተኛ ተሰዷል፣ መንገድ ወጥቷል በባህር ወደ ሳውዲ ሊመጣ ምን ሊሆን እንጃ። እኔ ከኢክራም ከኢማማ ጭቤ እንትን ቀርጬው ነው ከዩቲዩብ የሷን እንትን ከሷ ዩቲዩብ ቀርጬው ነው። ይሄ ልጅ ባለፈው ቪዲዮ ሰርታ ነበረ። ይሄ ልጅ ሲያዩት በጣም ያሳዝናል። ወላሂ በጣም ምስኪን ነው። እና እባካችሁ መንገድ የምትጡ ልጆች ሰው እንደሄደ ሰው ሄዷል፣ ተሰዷል፣ እኔም እሰደዳለሁ፣ እኔም አረብ ሀገር ሄጄ ስራ ሰራለሁ እንደምትሉት እንደ ወሬው እኮ ቀላል ነገር አይደለም። አሁን ትናንሽ ልጆች ናቸው ወይ ሲታዩት ይመቱታል። በኋላ በመጨረሻ እሱን ራሱን ሌላ ልጅውን ተቀብሮ ብቻ ጭንቅላቱ ይታያል። አያችሁ፣ ይሄ በጣም ከባድ ነው። ስለዚህ ወንድሞቻችን ኢትዮጵያ ያላችሁት አርፋችሁ ቁጭ ብትሉ ይሻላችኋል። ስደት እንደምታስቡት ቀላል ነገር አይደለም። ኢትዮጵያ እንትን ስንሆን በቃ እከሌ እኮ ሄደች፣ እከሌ ትሰራለች፣ እከሌ ይሰራል ሲባል ሰው መተን እስከምናይ ሰው መጥቶ ተኝቶ በተኛበት ብር ተሰጥቶት የሚልክ ነው የሚመስለን። ሁላችንም መተን ካየን በኋላ ነው የሰውን ስቃይ የተረዳ ነው፣ የሰውን ጭንቀት ምን ያህል መከራ እንዳለው ምን ያህል ጭንቀት እንዳለው የተረዳ ነው። መተን እኛ ራሳችን በራሳችን አይን ስናይ ነው። ስለዚህ አላህ አዳብ ይስጣችሁ፣ ይስጣችሁ። አርፋችሁ ቁጭ ብትሉ ይሻላችኋል። ስደት ስቃይ ነው። ስደት በጣም መከራ ነው፣ ጭንቀት ነው። ይህንን የሚያውቀው ደግሞ ያየ ብቻ ነው፣ የመጣ ብቻ ነው እንጂ ኢትዮጵያ ሆነን ማናችንም አናቅም። ሁሉም ተቀምጦ የሚበላ ነው የሚመስለን። ተቀምጦ በተቀመጠበት ብር አንስቶ የሚልክልን ነው የሚመስለን። ስለዚህ ውዶቼ እንትን ቪዲዮን ሼር አድርጉት። ኢትዮጵያ ያላችሁት ወንድሞቻችን ለመውጣት ያሰባችሁ ይህንን ቪዲዮ ሲታዩ አርፋችሁ ቁጭ በሉ። የተመታ ነው፣ የተደማ ነው፣ የተቀበረ ነው። በጣም ከባድ ነው።
ከዚህ መካከል ስንቱ የሚሞት አለ፣ ስንቱ ብዙ ነገር የሚደርስበት አለ፣ ስንቱ ወጥቶ የሚቀር አለ። ስለዚህ በጣም ከባድ ነው እላችኋለሁ። እና እኔ ለዩቲዩብ አዲስ ነኝና ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ስደተኛ እህታችሁ ነኝ። ሰው እንዳለ ብለን እኛም እንሞክር እስቲ። የዩቲዩብን አዋል ብለናል። አላህ ትክክለኛውን መንገድ ይምራን እንግዲህ። ስለዚህ ላይክ ሼር ስለምታደርጉኝ ከልቤ አመሰግናለሁ። እናንተም አበረታቱኝና ኮሜንት ጻፉ፣ ኮሜንታችሁን እመልሳለሁ። ዩቲዩብ የሚሰሩ ሰዎች ከሆናችሁ ሰብስክራይብ ካረጋችሁኝ በኋላ ኮሜንት አስቀምጡልኝ፣ እኔም መልሼ ሰብስክራይብ አደርጋችኋለሁ። ይሄን ይመስላል። ግን በጣም ከባድ ነው ዩቲዩብ መስራት፣ ቪዲዮ መቅረጽ በጣም የሚከብድ ነገር ነው። እንደዚህ ስናይ በጣም ቀላል ነገር ይመስለናል። ቀላል ነገር ይመስላል። ሰው የሰራውን ስናይ ለካ ብዙ ችግር አለበት። አንድ አይዲያ መፈለግ፣ ሁለት ደግሞ ስለምን አወራለሁ፣ ስለምን ምን ብዬ ሳወራለሁ፣ ምን ልበል በማለት በጣም እንጨናነቃለን። ለካ አሁን ዩቲዩብ በሚሰሩ ልጆችን አሁን እኔ እረዳቸዋለሁ ማለት ነው። አሁን ነው እኔ የተረዳሁት ማለት ነው። እኔ አሁን ነው የተረዳሁት ዩቲዩብ የሚሰሩ ሰዎችን። ሁሉም ሰው አንድን ነገር የሚረዳውና የሚያውቀው በቦታው ሲሆን ብቻ ነው፣ በቦታው ሲቆም ብቻ ነው። ለካ ቀላል ነገር አይደለም። ስለዚህ በጣም ለኔ ከብዶኛል። እናንተም ደግሞ ብታበረታቱኝ ስሪ ጎበዝ ጠንክረ ምናምን ብትሉኝ እኔም አልፈረም ነበረ። በእናንተ ብርታት ፋፋ ብዬ መጣ ነበረ እና አመሰግናለሁ። ሰላም አለይኩም። በዳና ቪዲዮ ይዤ እንደምመጣ ኢንሻአላህ